ሃይ ጋይስ እንዴት ናችሁ? ዛሬም ያው የሳምንቱ እንደቀጠለ ነው። የሰኞ ትሬድ ሪካፕ እንዴት እንደገባሁት አሳያችኋለሁ ማለት ነው። ኦኬ መንዴይ በ09 ማርች 2026 ላይ በለንደን ኪልዞ ላይ ሲልቨር ቡሌት ታይም ላይ የተገባ ትሬድ አሳያችኋለሁ ማለት ነው። ለማታውቁኝ ናትናኤል አለባቸው እባላለሁ። በትሬዲንግ ኢንዱስትሪ 2 ዓመት ከምናምን ወር ቆይቻለሁ። አምናት ፕሮፊታብል አይደለሁም፣ ግን ፕሮፊታብል ለመሆን እየሞከርኩ ነው። መንገዱን እያያዝኩ ነው። በጣም ብዙ ነገሮች እያሳለፍኩ ነው፣ ግን ብዙ ውጣ ውረዶች አሉ። እሱንም ታግለን ቢሆን በዚህ ኢንዱስትሪ ላይ ለመቆየት እየታገልኩ ያለው አንድ የ22 ዓመት ወጣት ነኝ። ስለኔ ይሄን ያህል ካወቃችሁ ወደ ትሬድ ሪካፓችን እንግባ። የገባው ትሬድ ያው እንደምታውቁት ብዙ ጊዜ ዳክስ ነው ትሬድ ማድረገው። የቀደም ቪዲዮዎችን ነው የኔን ቪዲዮዎች የምታዩ ከሆነ ዳክስን ነው ትሬድ ማድረገው ማለት ነው። ኢተምን ካምፓኒዎች የመጀመሪያው ነገር ይሄን ትሬድ ኤክስኪዩት ላደርግበት የቻልኩበት መንገድ መጀመሪያ ይሄንን ትሬድ ከመግባቴ በፊት ቴሌግራም ቻናሌ ላይ ፖስት አድርጌው ነበር። ይሄንን ትሬድ እንዴት ልገባው ቻልኩ የሚለው በዴይሊ ባያስ መጀመሪያ እናውቃለን። ለምታውቁት ዴይሊ ባያሳችን ወዴት ሊሄድ ይችላል፣ ትሬዳችን ሳምንቱ ወዴት ሊያመራ ይችላል የሚለውን ነገር እናያለን ማለት ነው። ኦኬ ያው ከዊክሊም ከመንዝም መጀመር ትችላላችሁ፣ ግን ዴይሊ ላይ አሪፍ እና ኮንፊርም የሚያደርጋችሁ ነገር ካገኛችሁ በቂ ነው ብስባለሁ። እቺን ላስረዳች። እቺ መስመር ለምን እንደተሰመረች አይሲቲ ትሬደር ግን ሰፖርት እና ሬዚስታንስ ትሬደር። እኔ አሁን የራሴን ስትራቴጂ ክሬት ለማድረግ የሞከርኩ ነው። አሁን የሰፖርት እና የሬዚስታንስን ስትራቴጂ የተወሰነ አይቻለሁ፣ የፕራይስ አክሽንን የተወሰነ አይቻለሁ። ቤዚክሊ አይሲቲ ትሬደር ግን ከነሱ የተወሰነ ነገር ወስጃለሁ። እኛ ምንገባው ያው እንደምታውቁት ፌር ቫልዩ ጋፕ ላይ ነው። እኛ ምንገባው አይሲቲ ትሬደር ብዙ ጊዜ ፌር ቫልዩ ጋፕ ወይም ኦርደር ብሎክ ላይ ነው ምንገባው። እና እዚህ ጋር እንደምታውቁት እንደ አይሲቲ ትሬደር እዚህ ጋር ፌር ቫልዩ ጋፕ አለ፣ መቶ ታፕ አለ ማለት ነው። ኦኬ ሌሊት ወደ ኤሪያን ሴሽን አካባቢ ነው ይሄ ፌር ቫልዩ ጋፕ አይ ቲንክ የተነካው። ይሄ ቦታ ተነካ። እንደ አይሲቲ ሰፖርት እና ሬዚስታንስ ትሬደር ወይም ደግሞ ፕራይስ አክሽን ትሬደር የሚባሉት ደግሞ የሚሰሩት ነገር አይ ቲንክ ባለሳሳት እንደዚህ ሪጀክት ያደረገበት ቁጥር ፕራይስ መጥቶ በተደጋጋሚ ሪጀክት አድርጎ ብሬክ ማድረግ ያልቻለውን ቦታ እንደ ሰፖርት ይዙታል። ብሬክ ማድረግ ያልቻለውን ደግሞ ይሄ እነዚህ ሃይ መጣ ነካ ሄደ ነካ፣ ይሄን ብሬክ ማድረግ ያልቻለውን ሃይ ደግሞ እንደ ሬዚስታንስ ያዩታል ማለት ነው። ኦኬ ስለዚህ እንደዛ አይቼ ገና ነው ያው እነን ፌር ቫልዩ ጋፕ ተጠቀምኩ። ዊኪ ላይ ዴይሊ ላይ መጣል። ዴይሊ ላይ ስንመጣ ምን አገኘን? ይሄ የሰኞ ካንድል ነው እንዳያችሁት። እዚህ ጋር መጥቶ ይሄንን ሊኩዊዲቲ ያስወጣ እንዳለ እዚህ ጋር ሪጀክት ሲደረጉ የነበሩት ማርኬት ሙቭ የሚያደርገው ያው ታውቃላችሁ በሊኩዊዲቲ ነው። ኦኬ ፌር ቫልዩ ጋፕም እንደ ሊኩዊዲቲ መቁጠር እንችላለን። ስዊንግ ሎም እንደ ሊኩዊዲቲ መቁጠር እንችላለን። ይሄንን ሊኩዊዲቲ አስወጣ ማርኬት። እዚህ ጋር ተሰብስበው የነበሩት ሊኩዊዲቲዎች እንዳለ ክሊን አደረገ። ሪጀክት ሲደረግ የነበረው ኦቨርላፕ አድርጎ ከፌር ቫልዩ ጋፕ ጋር ማለት ነው። ፕራይስን ምን እጠብቃለሁ ማለት ነው፣ ሪጀክት እያደረገ ሄደት ወደ ላይ ማለት ነው። ሰኞ አጠራጣሪ ቀን ቢሆንም ግን ሞስትሊ እዚህ ጋር ኦፕኒንግ ጋፕ አለ፣ መንዴይ ኦፕኒንግ ጋፕ አለ። እዛ ድረስ ታርጌት አድርጊ ለመሄነሱ። ከዛ ታይም ፍሬም አላይመንት ከዊክሊ ወደ 4 ሃወር ነው የምንሄደው። ቤዚክሊ ግን ሌሊንም በዛው ቼክ ብታረጉ አይከፋም። 4 ሃወር ለማየት ሞከርኩ። 4 ሃወር ላይ ብዙም ነገር የለም። 1 ሃወር ናየው ማለት ነው። ኦኬ 1 ሃወርን ሳይ ምን አገኘው እዚህ ጋር ብዙ ጊዜ ለንደን ኦፕን እና በተደጋጋሚ የምናገረው ነገር አይሲቲ ትሬደር ከሆናችሁ ማንኛውም ትሬደር ከሆናችሁ ያው ፕራይስ አክሽን ትሬደር ከሆናችሁ እነሱ ሰዓት እንትን አይነት የሚሆነ ሴታፕ ከተስተካከለላቸው ሰዓት ሊሚት ፕራይስ አክሽን። አይሲቲ ትሬደር ከሆናችሁ ግን ለንደን ኦፕን እና ኒውዮርክ ኦፕን የሚከፈቱበት ሰዓት ላይ የፈለገ 1 ሚሊዮን ሴታፕ ቢሰጣችሁ ነው የተማርኩትን ነገር ልንገራችሁ። በጣም ይሄ ያቀልላችኋል ብዙ ነገር። ፐርሰናሊ ብያምናለሁ የሚከፈትበት ሰዓት ላይ ጭራሽ እንዳትገቡ። የፈለገ ሴታፕ አምልጧችሁ የናንተን ሴታፕ ፈጥሮ ራሱ ቢገባ ቢካስ
ሞስትሊ እነዛ ሴታፖች የሚፈጠሩት ማኒፕሌት ለማድረግ ነው። ኦኬ አክቹሊ 8 ሰዓት 8 ተኩልም ብዙ ጊዜ ኒውስ የሚወጣበት ሰዓት ነው። ምን አረገ እዚህ ጋር መጣ 2 ሰዓት መጣ። ይሄ 2 ሰዓት እዚህ ጋር ኦፖዚንግ እንትን አለ ኦፖዚንግ ፒዲአር ያለ እንለዋል። ይሄ ቪዲዮ ግን እየረዘመ ነው። ቶሎ ቶሎ አሳጥረውና ቀጣይ ቪዲዮ ስላለ ብዙ ነገር ይገባቸዋል እየተደጋገመ ሲመጣ። ኦኬ እዚህ ጋር ፌር ቫልዩ ጋፕ አለ ዊዝ ኢንቨርሽን ኦቨርላፕ አድርጎ ፌር ቫልዩ ጋፕ ዊዝ ኢንቨርሽን መጣ 3 ሰዓት ላይ የ2 ሰዓት ለንደን ኦፕን ሎ ቴክ አደረገ። ፕራይስ ሪጀክት አድርጎ ሴትአፕ ሰጠኝና እኔ ኤክስኪዩት አረኩት ማለት ነው። ያው እንደምታዩት እዚህ ጋር 50 ሚኒት ፌር ቫልዩ ጋፕ ነበር እሱ ጋር ነው ኤክስኪዩት አረኩት። ለምን ኦፖዚንግ ፒዲአር ላይ ገባህ ለምትሉኝ ፕራይስ ወደ ላይ እንደሚሄድ እርግጠኛ ነበር። ቢካዝ ያው እንደኔ ትሬዲንግ ፕላን መሰረት ኦፖዚንግ ፒዲአር ያሉበትን ትሬዶች አልገባም። ግን ያ ትሬድ እኔ የማይበት ቪዥን አለ። ያ ኦፖዚንግ ፒዲአር ወደታች እንዲሄድ ያደርጋል ኦር በቃ የሆነ ኮንፊርም የሚያደርጉኝን ነገሮች ስላሉ እነዛ እንደዚህ ሎወር ታይም ፍሬም ላይ እየወረዱ ቼክ አድርጌ ነው ኤክስኪዩት ማረጋቸው ማለት ነው። 50 ሚኒት ፌር ቫልዩ ጋፕ በጣም እንደሆነ ትንሽ ሪስፔክትፉል አላረገውም። መጣኔ እዚህኛው ሎ ድረስ አርጌ 3 ሰዓት የ2 ሰዓት ሁሉ የተወሰደበት ላይ አርጌ ገባው ማለት ነው። ከዛ እንደምታዩት ሄዶ ቲፒ ሂት አረጋ። ይሄንን ትሬድም ከመግባቴ በፊት ቴሌግራም ቻናሌ ላይ ኮሚኒቲ ፖስት አርጌ ነበር። እያንዳንዱን ቲፒ1 ሲደርስ ብሬክ ኢቭን አርጉ ምናምን እና የሰኞ ትሬድ ይሄ የሚመስል ነበር። ቪዲዮ እየረዘመ ኤዲት ለማድረግ ትንሽ ስለሚያስቸግረኝ ፓርት 2 ማክሰኞ ትሬድ የገባሁትን አሳያችኋለሁ። ቻው